ቃሉን ትተህ ነብይ ለነብይ ፍለጋ ብትንከራተት እጁን የሚጭንብሰው እንጂ የምታገኘው አትቀየርም። መስታወት በሌለበት መለወጥ የእግዚአብሔር ቃል አዜ ሚረር እግዚአብሔር ቃል መስታወት አየህ ሊለውጥህ የሚችለውን ትተህ ከዚህ እንዲፈታ መከራ ስታይ ወጣ ገባ ትኖራለህ እንጂ አትቀየርም። ዛሬ ወደዚህ ስትመጡ ወደ ጠዋት ወደ መስሪያ ቤት ስትሄዱ ወደ ምን ስትሄዱ አንዳንድ ጊዜ እንደውም የሌሊት ልብስ ስትለብሱ ራሱ መስታወት የምታዩላችሁ። እኔ ምለው መኝታ ላይ ተስተካክላችሁ ለመተኛት ፈልጋችሁ መስታወት እንትን ጸሐፊው ሰው ጠፍቶ አየ ከማፊት ከመስታወት ፊት ጠፍቷል። ከዛ ወዲያው ስለ መስታወቱ ነግሮን ስለ መስታወት ዴፊኒሽን ውስጥ ገብተን ስንቆይ ወዲያ ያወጣልና አረ መስታወት አይደለም በእናንተ ውስጥ የተተከለ ምን አለ የቁም መስታወት አለ ፊታችሁ ይላል። ያም የቁም መስታወት ማን ይባላል? ቃል። ቴንኪው። ያ የቁም መስታወት ስትጠጋው እንከንህን ነጋሪ ብቻ አይደለም ትክክልህንም የሚነገር ቃሉ ወይም መስታወቱ ቱምቢ ነው። የምትለካው ካልባሳት ሳይሆን ካየኸው ስህተት ነው። ስለዚህ የቱ ጋር ምን እንደሆንክ ቃሉ ወይም መስታወቱ ያሳያል። የመጀመሪያው መቅረብ ነው። ሁለተኛስ ቴንኪው። ሁለተኛ ማየት ነው። በጣም መስታወት እንደሚያይ ሰው ደጅ ሆኖ ለሚያየው ሰው እብድ ማንም የለም።